ሰዎች ሲበልጧችሁ አይታችሁ ምንድነው የጎደለኝ እኔ ለምንድነው ሰዎች የተሳካላችሁ ያለው ብላችሁ ጠይቃችሁ ታውቃላችሁ? ሰው ተስፋ ቆርጧል። ኮምፎርታብል ነው የተቀመጠ ማአት ሰው ነው ያለው። በአጠቃላይ ጄኔሬሽናችን ሌዚ የሆነ ነው። እውነቴን ነው የምላችሁ። አሁን ያላችሁ ማንነት አሁን የደረሳችሁበት ቦታ አድርሷችኋል። የተሻለ ቦታ መድረስ የምትፈልጉ ከሆነ ይሄ ማንነት መሞት መቻል አለበት። ምክንያቱም ስኬት የተለያዩ ደረጃዎች አሉ። እነሱ ደረጃዎች ደግሞ የተለያየ ማንነት ይፈልጋሉ። ስትሰሙት ከባድ ሊመስል ይችላል፣ ግን እውነቴን ነው። ብዙ ሰው ለረጅም ዓመት ተመሳሳይ ፐርሰናሊቲ ነው ያለው። ከዛ ግራ ይገባቸዋል። ለምሮ ግን የማይሳካልኝ ለምሮ ሰው ሲለወጥ ብቻ ነው ቁጭ ብዬ የምመለከተው? ምክንያቱም አዲስ ማንነት እየገነባ ስላልሆነ ነው። ሶ አዲስ ፐርሰናሊቲ ወይም አዲስ ማንነት መገንባት ሲባል ምን ማለት ነው ካላችሁኝ፣ የመጀመሪያው አዳዲስ ልምዶች። እኛ ማንነታችን በየቀኑ የምንሰራቸው ስራዎች ውጤት ነው። አበቃ። የሆነ ሰው ሰነፍ ነው፣ የሆነ ሰው ጎበዝ ነው የሚያስብለው ዝም ብሎ ፐርሰናሊቲ አይደለም፣ በየቀኑ የሚያደርገው ነገር ነው ዲፋይን የሚያደርገው። ሶ አሁን ያላችሁ ማንነት መቀየር የምትፈልጉ ከሆነ ያ የተቀየረው ማንነት ሊሰራቸው የሚችሉትን ነገሮች አሁን ላይ ቀርቦ መስራት ነው። ለምሳሌ በልና መሆን የምትፈልጉት ሰው ሰክሰስፉል፣ በጧት የሚነሳ ስፖርት የሚሰራ፣ ጸሎት የሚያደርግ፣ ጠንካራ ሰራተኛ፣ ሀብታም ጓደኞች ያሉት፣ ይሄን ነው መሆን የምትፈልጉት እንበል። ሶ እዛ ቦታ ለመድረስ አሁን ላይ ልክ ያ ሰው የሚኖረውን ህይወት መኖር ያስፈልጋል። ያ ማለት ምን እያልኳችሁ ነው? ፌክ ኢት ቲል ዩ ሜክ ኢት ይባላል ራይት። ያንን ሰው አክቹዋሊ እስክትሆኑ ድረስ ያ ሰው የሚኖረውን ኑሮ መኖር ነው። ፓራዶክሱ እዚህ ጋር ነው ያለው። አሁን ባላችሁ ህይወት አይደለም ያንን ሰው የምትሆኑት። ያ ሰው እንዴት ነው የሚኖረው የሚለውን እራሳችሁ አሁን ባላችሁ ፐርሰናሊቲ ስትኖሩት ነው ወደዛ ፐርሰናሊቲ ሊጠጉ የምትችሉት። አይ ሆፕ ኮንፊውዝ እንዳላደረኳችሁ። ግን ቢዝነስም ላይ ሰክሰስፉል ለመሆን ይሄ ነው ብሉፕሪንቱ። ባይ ዘ ዌይ አዲስ ማንነት ስትገነቡ ግን በዙሪያችሁ ያሉ ሰዎች ኮምፎርታብል ላይሆኑ ይችላሉ፣ ግን ኢትስ ኦኬ፣ ይለምዱታል። እመኑኝ። ሁለተኛው መስዋዕት የምታደርጉት ነገር ሪሌሽንሺፕ ነው። ሶስት አይነት ሪሌሽንሺፕ፣ የቤተሰብ፣ የጓደኛ እንዲሁም የፍቅር ሪሌሽንሺፕ። ከመጀመሪያውን ጀምር። ከቤተሰብ ጋር ያላችሁ ግንኙነት እንዴትም አድርገው ያሳድጓችሁ ቤተሰቦቻችሁ እነሱን ብላይ ማድረግ ማቆም መቻል አለባችሁ። የቻሉትን ያህል ሞክረዋል። ኢቭን ብልሽሽት አድርገው እንኳን ቢያሳድጓችሁ በቃ ዳትስ ኢት የሆነ ሆኗል። የሆነ ሳለ ህይወታችሁን ፊግር አውት ማድረግ የእናንተ ሪስፖንሲቢሊቲ ነው የሚሆነው። ከዛ በኋላ ግን ስኬታማ ለመሆን ስትፈልጉ ከቤተሰብ ጋር ያላችሁ ሪሌሽንሺፕ ተመሳሳይ አይሆንም እንደበፊቱ። ብዙ የቤተሰብ ኢቨንቶች ያመልጧችኋል። የእነሱን ችግሮች በመፍታት የምታሳልፉት ጊዜ ይቀንሳል። በፊቱ በፈለጉ ጊዜ ያገኟችሁም። እንደዚህ ስልክ ከቤተሰብ ጋር ታወሩ እያልኩኝ አይደለም፣ ግን እንደ በፊቱ አይሆንም። በቃ በየቀኑ ስልክ የምታወሩ ከነበረ አሁን ምናልባት በሳምንት ኦር ደግሞ በ3 በ4 ቀን ሊሆን ይችላል። ግን ኢትስ ኦኬ። አይ ኖ እነሱም አክሴፕት ለማድረግ ሊከብዳቸው ይችላል። ግን እመኑኝ አክሴፕት ባያደርጉትም እናንተ በራሳችሁ መንገድ ሄዳችሁ ስኬታማ ከሆናችሁ አዳይ እንደሚፈልጉት የእናንተን ሰክሰስ ስለሆነ እጅግ በጣም ነው ደስተኞች የሚሆኑት። ብዙ ሰው የራሱን ፍላጎትና የቤተሰቡን ፍላጎት አንድ ላይ ለማስኬድ ይሞክራል። 5 ዓመት ሊወስድበት የሚገባው ፕሮሰስ 10-15 ዓመት ይወስድበታል። ይሄን በማድረጉ ከዛ በኋላ ቤተሰቡን መውቀስ ይጀምራል። እኔ እኮ የቤተሰብ ኃላፊነት ይዞ ነው እንጂ እዚህ ቦታ ምገኝ ሰው አልነበርኩም ይላል። እንደዛ ማለት የምታተርፈው ምንም ነገር የለም። ስለዚህ ያንተ ህልም እንዲሳካ የምትፈልግ ከሆነ የቤተሰቦች ህልም መቅረት መቻል አለበት፣ አንለስ የሁለታችሁ ህልም ተመሳሳይ ካልሆነ በስተቀር። ሁለተኛ ጓደኞቻችሁ። ይኸውላችሁ ስኬታማ መሆን የግሩፕ ፕሮጀክት አይደለም፣ ብቻችሁን የምትወጡት ነገር ነው። ጓደኞቻችሁ አንደርስታንድ እንዲያደርጓችሁ፣ ሰፖርት እንዲያደርጓችሁ መጠበቅ ሞኝነት ነው። ለዛ ነው ስኬታማ የሚባሉ ሰዎች በአቬሬጅ 1.8 ጓደኛ ነው ያላቸው። ያ ማለት ኦልሞስት 2 ጓደኛ ብቻ ነው አንድ ስኬታማ ሚሊዮነር የሚባል ሰው ያለው። ለምን? በዙሪያችሁ ያለ ሰው በሙሉ የእናንተን በፍጥነት መጓዝ መቋቋም ስለሚከብደው ወደኋላ ይቀራል። አንድ በጣም ፌመስ የሆነ የስኑፕ ዶግ ሾርት ቪዲዮ ነበረ ስለ አብሮት ስላደጉት ጓደኞቹ ሲያወራና ከሆነ ጊዜ በኋላ ቦር ላይ መተኮስ የምትፈልጉ ከሆነ እያራገፋችሁ ነው የምትመጡት በቃ የድሮ ሰዎችንና ሰፈራችሁ ውስጥ ጓደኞቻችሁ የድሮ ጓደኞቻችሁ ምናምን ስቲል ይዛችኋቸው ማድረግ ልትፈልጉ ትችላላችሁ። በእናንተ ከፍታ እንዲሄዱ ልታስቡ ትችላላችሁ። ግን አይሆንም። በቃ ሰውን ጎትታችሁ ይዛችሁ ልትሄዱ አትችሉም። ያለው አማራጭ መልቀቅና በራስ ወደ ላይ መወንጨፍ ነው። ስለዚህ አብረን እናድርግ የሚሏችሁን ነገሮች ብዙ ጊዜ ዲክላይን ማድረግ ትጀምራላችሁ። አይመቸኝም ኖ ማለት ትጀምራላችሁ። የዛኔ የሚጠሏችሁ ሰዎች ወይም በቃ የማይመቿችሁ ሰዎች ይበዛሉ። አንዳንድ ኢቨንቶች ላይ ኢንቫይት ያደርጓችሁም ትረሳላችሁ። ጭራሽ ገሌ አለህ እንደ አንተ አይመችህም ብለን እኮ ነው ያልጠራንህ ማለት ይጀምራሉ። ከጓደኞቻችሁ ይልቅ አብሯችሁ ከሚሰሩ ሰዎች ጋር ጊዜ ማሳለፍ ትጀምራላችሁ። ቢካዝ ብዙ የምታወሩት ብዙ የሚያጋራችሁ ነገር ስላለ። ከጓደኞቻችሁ ጋር ቁጭ ብላችሁ ስታወሩ ግን የምታወሩት በፊት ስለተፈጠረ ነገር ስለ ሰው ምናምን ነውና ያ ኮንቨርሴሽን እየሰለቻችሁ ይመጣል። ሰው የሆነ ሰዓት ላይ ቀስ እያላችሁ ከነሱ ጋር የምታሳልፉት ጊዜ እየቀነሰ ይመጣና ቱ ዘ ፖይንት በሆነ ሰው ጋር ብቻ ኦር ሰርግ ኦር ልደት ኦር በእንደዚህ አይነት ትላልቅ ሶሻል ኢቨንቶች ብቻ የምትገናኙበት ጊዜ ይመጣል ማድረግ ነው። አንድ የምወደው አናሎጂ አለ። ኢነርጂያችሁን የባንክ አካውንት አድርጋችሁ አስቡትና ለሰዎች የስ ባላችሁ ቁጥር ከዛ ከኢነርጂ ባንክ አካውንት ላይ የቀነሳችሁ ነው የምትመጡት። ኖ ባላችሁ ቁጥር ደግሞ የኢነርጂ አካውንታችሁ ላይ ዲፖዚት እያደረጋችሁ ነው። ሶስተኛ የፍቅር ግንኙነት። እዚህ ጋር የምናገረው ነገር ኮንትሮቨርሻል ሊሆን ይችላል፣ ግን እውነት ለመናገር ስኬታማ መሆን የምትፈልጉ ከሆነ አንድ ነገር ላይ ስኬታማ ቦይፍሬንድ ላትሆኑ ትችላላችሁ። በቃ ይሄ የኔ እምነት ነው። ተቀበሉት አትቀበሉት የእናንተ ጉዳይ ነው። ግን
የሆነ ነገር ላይ ፎከስ ስታደርጉ ሌላ ነገር ላይ ፎከሳችሁ መነሳቱ የማይቀር ነው። ብዙ ሰው ሁለቱንም ባላንስ ለማድረግ ይሞክራል። በቃ the best የሆነ ነገር ላይ ሆናለሁ፣ በዛ ደግሞ the best boyfriend ሆናለሁ። ግን ሪያሊቲው እሱ አይደለም። ለምን አንድ ነገር ላይ ፎከስ ስታደርጉ የሱ ውጤቶች ሌሎቹንም ጥሩ እንዲሆኑ ያደርጓቸዋል። ስራችሁ ላይ እጅግ በጣም ጥሩ ከሆናችሁ፣ ቪዥን ያላችሁ፣ ስፖርተኛ፣ ስፒሪቹዋሊ ስትሮንግ የሆነ ሰው ከሆናችሁ ሪሌሽንሺፓችሁም ጥሩ ይሆናል። ግን early stage ላይ ይህ ላይክ መጀመሪያ ስትረግል የምታደርጉበት ሀስል የምታደርጉበት እድሜ ላይ ግን እውነት ለመናገር አብዛኛው ሪሌሽንሽፕ ዲስትራክሽን ነው፣ ቢቀርባችሁ ነው የሚሽነው። እውነት ለመናገር ብዙ ዴት የምታደርጓቸው ሴቶች ተመሳሳይ ወንዶችን ኢንስታግራም ላይ ያያሉ፣ ሚስቶቻቸውን ስፖይል የሚያደርጉ ለገርፍሬንዶቻቸው ብዙ ነገር የሚያደርጉና the fact that ያንን ነገር ማድረግ አለመቻላችሁ እናንተ the best የሚባል ቦይፍሬንድ እንዳትሆኑ ያደርጋችኋል። ግን it's okay because ሁሉ ነገር ላይ ፐርፌክት መሆን የሚቻል ጉዳይ አይደለም። ሶ ዴት እያደረጋችሁ ከሆነ ሜክ ሹር አሁን ዴት የምታደርጓት ሴት ኦር ሴትም ከሆንሽ ደግሞ ወንድ መድረስ የምትፈልጉበትን ቦታ ልክ እንደናንተ ሊወደውና ለዛ ነገር ለመስራት ፈቃደኛ ሊሆኑ ይገባል። ካልሆነ ግን ዲስትራክሽን ነው የሚሆነው። ምቾት ነው የብዙዎቻችሁን ህልም የገደለው ነገር ቢኖር ምቾት ነው። ወዲያው የሚያምሯችሁ ነገሮች፣ ኤቨንቶች፣ ኢንተርቴንመንቶች፣ የሆነ ሙቪ ወጣ፣ እገሌ የሆነ ኮንሰርት አዘጋጀ፣ አዲስ ቦታ ተከፈተ፣ እስኪ ቺል እናደርግ፣ አፍተር ወርክ የሚባል ፓርቲ አለ፣ ለምን እዛ አንሄድም፣ ከስራ በኋላ ለምን ፈታ አንልም፣ የትም አይሄድባችሁም። ስለዚህ ኮንሲስተንትሊ ፕላናችሁን ብቻ መከተል ነው ከእናንተ የሚጠበቀው። ኢቨን ፕሮፐር የሆነ ረፍት ራሱ አያስፈልግም። እውነቴን ነው። አይ ነው ሃርድኮር ይመስላል ዛሬ የማወራው ነገር፣ ግን ማረፍ ኃጢአት ሊመስላችሁ ይገባል። የሆነ በቃ የበደላችሁ እስኪመስላችሁ ድረስ ይህ ምን ረፍት ነው እንዴ? ምን ያህል መስራት እንደምንችል አልገባችሁም? ምን ያህል ፖቴንሻል ውስጣችሁ እንዳለና ማረፍ የፈለጋችሁበት ጊዜ ከፖቴንሻላችሁ ዝቅ እያላችሁ ነው የምትመጡት። ስለዚህ አቅማችሁን እስከ ጥግ ድረስ አሟጣችሁ ልትጠቀሙት ይገባል። ረፍት ከማለት በፊት እኔ ግራ ይገባኛል። ሰው አንድ ሳምንት ሰርቶ ኤምፕሎይ ሆኖ የሆነ ቦታ በቀን 8 ሰዓት ሰርቶ ቅዳሜ ላይ በጣም በቃ በስራን ያሳለፉትና መዝናናት አለብኝ ብሎ የሆነ ፓርቲ ይገባል። ብሮ በቀን 8 ሰዓት ነው የሰራው። በቀን 12 ሰዓት 13 14 ሰዓት የሚሰራው ሰውዬ አያርፍም። ቅዳሜንም እየሰራ ነው፣ ገስዋት እሁድንም እየሰራ ነው። ከዛ ለምን ግራ ይገባሃል? ያ ሰውዬ ስለቀደመህ። የብዙዎችን ህልም የገደለው ምቾት የሚባል ነገር ነው። እውነቴን ነው የምላችሁ ጋይስ። አሁን ላይ ስኬታማ መሆን የምትፈልጉ ከሆነ ኦልሞስት ኤቭሪ ኢንተርቴንመንት የምትሏቸውን ነገሮች በሙሉ ኪል ማድረግ መቻል ይኖርባቸዋል። እውነቴን ነው። አብዛኛው ነገር ዲስትራክሽን ነው። እመኑኝ። ፎከስ አድርጉና ስራችሁ ላይ ስሩ። ዋን ስራችሁ ውጤታማ ከሆነ በኋላ እነዛ የጓጓችሁላችሁ ኢቨንቶች ማለት ነው በትልቅ ሌቭል ይመጣሉ። ያ የዛኔ ለመግባት ስትጓጉበት የነበረው ኮንሰርት ላይ አሁን ቪቪአይፒ ከፍላችሁ መግባት ትችላላችሁ። ያሁን በተሻለ ኤክስፔሪየንስ። የትም አይሄድባችሁም ፈኑ፣ የትም አይሄድባችሁም አክቲቪቲ። ኦኬ። ሌላው ምቾት ላይ ማነሳላችሁ ነገር፣ ሌላው ሆቢ የምትሏቸው ፓሽኔ። እዚህ ጋር ሰክሰስፉል ቢዝነስ ቢልድ ለማድረግ እየፈለኩ ነው፣ በጎን ደግሞ ስዕል እማራለሁ፣ ፒያኖ እማራለሁ። ኖ ዲስትራክሽን ነው ያ ነገር። ሜቢ ስትሰሩት ሊያስደስታችሁ ምናምን ሊመስላችሁ ይችላል፣ ግን እናንተ ስኬታማ መሆን የምትፈልጉበት ነገር ሌዘር የሆነ ፎከስ ይፈልጋል። በቃ እሱና እሱ ላይ ብቻ እንድታተኩሩ ያስፈልጋል። እኔ እንግዲህ የገጠመኝ ነው የነገርኳችሁ ያለሁት። ኦኬ፣ ለእናንተ ሊሰራላችሁ ይችላል። ሌላው ከዚሁ ጋር አብሮ ሳክሪፋይስ የምታደርጉት ጤንነታችሁን ነው። አይ ነው ሃርሽ ይመስላል ስናገረው፣ ግን ሰክሰስፉል መሆን ኦር የሆነ ስኬታማ ነገር ቢልድ ማድረግ ከምታስቡት ላይ ስትረስፉል ነው። እና ከስትረስ ጋር ተያይዘው የመጡ ደግሞ ብዙ በሽታዎች አሉ። ለምሳሌ ሄዴክ፣ ራስ ምታት፣ ጨጓራ ይመጣል። ላይክ ስትረስ ካለባችሁ እነዚህ ነገሮች አይቀሩም። በዚህ ጊዜ ስኬታማ ለመሆን አንዱ ሪኳየርመንት ራስን ማዋረድ ነው ስላችሁ። ዝቅ ብሎ ያገኙትን ነገር መስራት፣ ክሪንጅ ቢመስልም ምንም የሚጃጃለው እያሏችሁም ቢሆን መስራት። ተመልከቷችሁ እስኪ ቲክቶክ ላይ ሰክሰስፉል የሆኑ ያሉትን ሰዎች በአካል ቪዲዮ ሲሰሩ አይታችሁ ታውቃላችሁ። ላይክ ጤነኛ እኮ አይመስሉም ሲሰሩ፣ ግን ገስዋት ኮምፕሊትሊ ህይወታችሁ የተቀየረ ነው። እናንተ ቁጭ ብላችሁ በቀን የሆነ ያህል ሰዓት የተመለከታችኋቸው ነው። ኦኬ ሶ ኢምባራስመንት፣ ራስን ዝቅ አድርጎ መስራትን የመሰለ ትልቅ ክፍያ የሚያስከፍል ነገር የለም። ዩኒቨርሲቲ 3ኛ ዓመት ያለሁኝ ኮቪድ የገባ ጊዜ ግቢው ሎክድ ሆኖ እኛ ውጪ እየኖርን እራቴን በላ በ30 ብር አጥቼ ነበርና የዛኔ አይናቸውን ለማየት የምፈራቸውን ጓደኞቼን፣ ሴት ጓደኞቼን፣ ወጣቱ ናችሁ ሴቶችን መጠየቅ እንዴት ሼም ሊያስይዝ እንደሚችል ታውቁታላችሁ። ገንዘብ ክፈሉኝ ምግብ እንዳመጣላችሁ ብዬ አይን አውጥቼ ነበር ጠየቁት። ከዛስ ስልክ ቁጥሬን ወረቀት ላይ ጽፌ ዴሊቨሪ ከፈለጋችሁ ደውሉልኝ ብዬ ግቢ በተንኩት። አደባባይ ተማሪ እየተመለከተው የኔ ስልክ እየደወሉ ምግብ አምጣ ይሉኝ ነበር። የሚያዙ ታናናሾቼ ናቸው። የሆነ ጊዜ ኢምፕረስ ላደርጋቸው ሞክራቸው የነበሩ ሰዎች ናቸው ገንዘብ ሲከፍሉኝ የነበሩትና ረሃብ ብዙ ነገር ያስደረጋችኋል። ስኬት ከራባችሁ ደግሞ ምንም ነገር ለመስራት ወደ ኋላ አትበሉ። ሌላው የምትሰሯት ስራ ላይ ትንሽ ነገር አቺቭ ያደረጋችሁ ሲመስላችሁ፣ ትንሽ ነገር ያሳካችሁ ሲመስላችሁ ማለት ነው እሱ ኢጓችሁን ቡስት እንዳያደርገው። ምክንያቱም the moment እኔ እኮ እንዲህ ነኝ ማለት ስትጀምሩ ሰዎች ሊሰጧችሁ የሚችሉትን ነገር በሙሉ ይዘጉታል። አንዳንዱ ሰው አላስፈላጊ ኢጎ አለበት። አታውቅም እንዴ ማን እንደሆንኩኝ፣ የገሌ ልጅ እኮ ነኝ ማለት ይጀምራል።
እንዲህ ማለት ስትጀምሩ ሰዎች ለእናንተ የሚሰጡትን ነገር ወደኋላ ይመልሱታል። ሰው በአጭር ጊዜ ስኬታማ መሆን የምትፈልጉ ከሆነ ፕራይዳችሁን፣ ለራሳችሁ ያላችሁን ይሄ ኩራት ኢጎ የሚባለውን ነገር ድቅቅ አድርጎ መስበርና ማድረግ ያለባችሁን ነገር በሙሉ ማድረግ ነው። አምስተኛ ሳክሪፋይስ የምታደርጉት ነገር ደስተኛነት ነው። በፊት ያዝናኗችሁ የነበሩ ነገሮች አሁን አያዝናኗችሁም። ደስታ የሚሰጡ ነገሮች አሁን ላይ ኖርማል ይሆናሉ። ደስታ ትርጉሙ እየተቀየረ ይመጣል። አሁን ሳክሪፋይስ ታደርጉታላችሁ በኋላ የተሻለ ደስታ እንድታገኙ። ምናልባት ቅዳሜ ከጓደኞቻችሁ ጋር ክለብ ወጥታችሁ የሆነ ደስታ እንደምታገኙ ታምኑ ይሆናል። እሱን ደስታ ግን ሳክሪፋይስ ካደረጋችሁት በኋላ ስኬታማ ቤተሰብ ኑሯችሁ፣ ልጆች ኑሯችሁ፣ ቤተሰቦቻችሁን ረድታችሁ አንድ ላይ ተሰብሰባችሁ ደስተኛነትን ከዛ ማግኘት ትችላላችሁ። አሁን ደስተኛ የሚያደርጓችሁ ነገሮች እየተቀየሩ ይመጣሉ። ቦሪንግ ከሚባሉ ነገሮች ደስታ ማግኘት ትጀምራላችሁ። ረጅም ሰዓት ከመስራት ደስታ፣ ኳሊቲ ኮንቨርሴሽን ከሰው ጋር ቁጭ ብሎ ከማውራት ደስታ ታገኛላችሁ። መጽሐፍ ከማንበብ ደስታ ማግኘት ትጀምራላችሁ። እነዛ ፋስት የሆኑ ዶፓሚኖች ሙቪ ስትመለከቱ፣ ቲክቶክ ስታዩ፣ የሆነ ኮንሰርት ስትሄዱ የምታገኟቸው ደስታዎች ፖይንትለስ እየሆኑ ይመጣሉ። ኢቭን የሆነ ነገር ስታሳኩ ደስታ ይሰጠኛል ብላችሁ ያሰባችሁትን ያህል አያደርጉ። ይሄ ስቴብል የሆነ ቤተሰቦቻችን የኖሩበት አንድ ቤት ውስጥ ተረጋግቶ በአንድ ስራ ልጅ እየወለዱ ቤት፣ እንደዛ አይነት ህይወት ኤክስፔክት አታርጉ። ፒስ ኦፍ ማይንድ ላይኖራችሁ ይችላል። ስትረስ ልትሆኑ ትችላላችሁ። ረጅም ጊዜ ልትጨናነቁ ትችላላችሁ። ፐርሰናሊቲያችሁ እንደ አዲስ ነው እየገነባችሁት የምትሄዱት። ካዡዋሊዝም ብላችሁን ነገር አታደርጉም። የምታደርጓቸው ነገሮች በሙሉ ለስኬታችሁ የሚያግዟችሁ ኢንፑት የሚሰጧችሁ ነገሮች ናቸው እንጂ ዝም ብላችሁ ተነስታችሁ የምታደርጓቸው ነገሮች እና እስኪ እንዲህ እናደርግና እስኪ እዚህ ቦታ እንሂድ እየተባባላችሁ የምታደርጉት ነገር በሙሉ እየቀረ ይመጣል። ይሄ ስኬታማ ለመሆን የምትከፍሉት መስዋዕትነት ነው። ስድስተኛ ሳክሪፋይስ የምታደርጉት ስሜታዊነትን ነው። ስኬታማ መሆን የምትፈልጉ ከሆነ ዛሬ ደክሞኛል፣ አይ ዛሬ ሙዲ አይደለም፣ አይ ዛሬ ብሬክ አፕ አድርጌያለሁ፣ የሆነ ሰው ዛሬ ሙቶብኛል፣ አልሰራም ማለት አትችሉም። እውነቴን ነው። የሆነ መጥፎ ነገር በህይወታችሁ ሀፕን ካደረገ ያ መጥፎ ነገር ምን ያህል አይምሮን ይዞት ይቆያል የሚለው ዲሳይድ የምታደርጉት እናንተ ናችሁ። ከፍቅረኛችሁ ጋር ተጣልታችሁ ከሆነ አንድ ቀን ላልቅስ፣ አንድ ሳምንት ላልቅስ የሚለውን የምትወስኑት እናንተ ናችሁ። ታትሰት አንዳንዴ ከባድ ሊሆን ይችላል፣ መግፋት ሊያስቸግራችሁ ይችላል። ያ ግን አይምሮአችሁ እናንተን ፕሮቴክት ለማድረግ እየሞከረ ነው። ምክንያቱም ከባድ ነገር መስራት ከሲስተማችን አጌንስት የሚሄድ ነገር ስለሆነ ነው። መስል ቢልድ ማድረግ የምትፈልጉ ከሆነ ጂም ውስጥ ስፖርት ስትሰሩ ፌል እስኪያደርግ ድረስ ያ መስል በቃይ ብሎ እስኪጥለው ድረስ መግፋት ይኖርባችኋል። እዛ ጋር ለመድረስ ግን አይምሮአችሁ በጣም ነው ፋይት የሚያደርጋችሁ። በቃ ለምሮ ይሄን ያለምታገለው ከነገለኮ የተሻለ ያገኘህ ነው፣ ከነገለኮ የተሻለ እየሰራህ ነው፣ ለምሮ ፑሽ የምታደርገው ይሄ ሁሉ ጥያቄ አይምሮአችን እኛም ፕሮቴክት ለማድረግ የሚፈጥረው ነው። እሱን ስናልፍ ነው ሪል የሚባለው